بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله هجس يمني جمرة كتاب الوصول الثلاثة الشيخ محمد بن عبد الوهاب كتاب نات مالتنا إن شاء الله أتقرب على ملكو አቀርብላችኋለሁ ማለት ነው። ለጀማሪ በሚሆን መልኩ ቢስሚላህ በአላህ ስም ኪታቤን እጀምራለሁ። አርራህማን በጣም አዛኝ በሆነው ጌታ ስም ኪታቤን እጀምራለሁ። አርራሂሚ በጣም ሩህ በሆነው ጌታ ስም ኪታቤን እጀምራለሁ ማለት ነው። ኢዕለም እወቅ ረሂመከላሁ አላህ ይዘንልህና እወቅ። ሸህየው እንግዲህ ዱዓ እያረጉ ነው የሚጀምሩት። እነሆ የሸን ወልአምር ነገሩ የጅቡ ግዴታ ይሆናል። አለይና በእኛ ላይ ግዴታ ይሆናል። ተዓልሙ መማር አርበዒ መሳኢለ አራት ነጥቦችን መማር በእኛ ላይ ግዴታ ይሆናል አሉ። እነዚህን አራት ነጥብ ሊዘረዝሩልን ነው። አልኡላ የመጀመሪያው አልዕልም እውቀት ነው። ወሁወ እውቀት ብሎ ማለት ማዕሪፈቱላህ አላህን ማወቅ፣ ወማዕሪፈቱ ነቢይህ ሰለላሁ ዐለይሂ ወሰለም ወማዕሪፈቱ ማወቅ ነቢይህ የአላህን ነቢይ የሆኑትን እንግዲህ እቺ ሀ ወደዚህ ወደ አላህ ትመለሳለች። የአላህ ነቢይ የሆኑትን ነቢ ሰለላሁ ዐለይሂ ወሰለምን ማወቅ፣ ወማዕሪፈቱ ዲኒል ኢስላሚ ዲነል ኢስላምን ማወቅ። እነዚህን ሶስቱን በምንድን ነው የምናውቀው? ሼህ ጠቀሱልን። ቢል አዲለቲ በማስረጃ ማለት ነው። አላህን ስናቅ በማስረጃ፣ ነቢዩን ስናቅ በማስረጃ፣ ዲነል ኢስላምን ስናቅ በምንድን በማስረጃ። አሳኒየቱ ሁለተኛ አልዓመሉ ቢሂ አልዓመሉ መስራት ቢሂ በዚህ በየቱ በእውቀቱ አይ ቢዕልሚሂ በተማረው በእውቀቱ ስለ አላህ አወቀ፣ ስለ ነቢዩ አወቀ ሰውየው ምሳሌ ማለት ነው። ስለ ዲነል ኢስላም አወቀ። ከዛ ምን ማለት መስራት በዚህ ባወቀው ነገር ማለት ነው። ባወቅነው ነገር መስራት ማለት ነው። በተማርነው ስለ አላህ በተማርነው ስለ ነቢዩ ስለ ዲነል ኢስላም። አሳሊሰቱ ሶስተኛ አዳዕወቱ ኢለይህ ወደሱ ጥሪ ማድረግ፣ ዳዕዋ ማድረግ ወዴት? ወደ አውቀን ወደ ሰራነው ነገር ማለት ነው። አራቢዐቱ አራተኛ አሰበሩ ትዕግስት ማድረግ፣ ዐለል አዛ ፊሂ በችግር ላይ ፊሂ ዲዕዋ በዲዕዋ ላይ ዲዕዋ ትናረ በሚያጋጥመን ነገር ላይ ሶብር ማድረግ። እንግዲህ ዲዕዋ የሚያደርግ ሰው ወደ ኸይር ነገር የሚጣራ የሆነ ሰው በጣም ብዙ ነገር ነው የሚያጋጥመው። በዛ ላይ ምን ማድረግ? ሶብር ማድረግ ትዕግስት ማድረግ ማለት ነው። ወደሊሉ ማስረጃው ለዚህ ሁላ ማለት ነው። አሁን ለተጠቀሱት ለአራቱ ነገራቶች ማስረጃው ቀውሉ ተዓላ ቀውሉሁ ንግግር ነው። ተዓላ ከፍ ያለው የልዕለ ሀያን የሆነው ጌታችን የአላህ ንግግር ነው። አላህ ምን ይላል? ወልዐስር እንግዲህ ሱረቱል ዐስር ላይ ማለት ነው። በጊዜያት እምላለሁ ይላል። አው ቢልወቅቲል ዐስር ወይ በአሱር ወቅት እምላለሁ ይላል። አላህ በፈለገው መማል ይችላል። የሰው ልጅ ነው በፈለገው መማል የማይችለው። ኢነል ኢንሳነ የሰው ልጅ በሙሉ ይችላል። ሟላመል ኢስቲግራቅያ ትባላለች። የሰው ልጆች በሙሉ ለፊ ኹስር በክስረት ላይ ናቸው ይላል አላሁ ጀለ ወዐላ። ሁሉም ማለት ነው። አራት አካላቶች ሲቀሩ እስቲትና ወጣ አላህ ኢለለዚነ አመኑ እነዛ ያመኑ ሲቀሩ፣ ያመኑት እሳ ክስረት ላይ አይደሉም ማለት ነው። ኢለለዚነ አመኑ እነዛ ያመኑ ሲቀሩ፣ በማን? በአላህ ያመኑ ሲቀሩ ማለት ነው። ይኸው ይሄ ለመጀመሪያው ማስረጃ ነው። ማዕሪፈቱላህ ላል ነው ስለ አላህ ለማወቅ ስለ ነቢዩ ማወቅ ለዛ ማስረጃ ነው ይሄ ማለት ነው። እነዛ ያመኑ ሲቀሩ፣ በማን ያመኑ? በአላህ ያመኑ በነቢ ሰለላሁ ዐለይሂ ወሰለም ያመኑ ማለት ነው። እነዛ ያመኑ ሲቀሩ ወዐሚሉ ሷሊሓቲ ታመኑ በኋላ ደግሞ ኸይር ስራ የሰሩ ሰዎች ሲቀሩ ይላል አላህ። ይሄ ደግሞ ለየትኛው ማስረጃ ነው? ለዚህ ለሁለተኛው አልዓመሉ ቢሂ በሱ መስራት ላልነው ማስረጃ ነው። ወተዋሰው ቢልሐቂ በሐቅ ላይ አደራ የተባባሉ ሲቀሩ ማለት ነው። ይሄ ደግሞ ለየትኛው ማስረጃ ነው? ለዚህ አድዕወቱ ኢለይሂ ወደሱ ጥሪ ማረክ ለሱ ማስረጃ ነው ማለት ነው። ወተዋሰው ቢሰብሪ በትዕግስት ላይ በሶብር ላይ አደራ የተባባሉ ሰዎች ሲቀሩ ማለት ነው። ሌላው በሙሉ በክስረት ላይ ነው። ስለዚህ ወልዐስር በማስረጃ ነው። ቢልአዲላ እንዳሉትም ለአራቱም ሆነችልን ማለት ነው። በደንብ አድርጋችሁ ኢንሻአላህ ደጋግማችሁ ስሙት እንዲገባችሁ። ቃለ ሸፍዒዩ ኢማሙ ሻፊዒ ብለዋሉ፣ ሙሐመድ ኢብኑ ኢድሪስ ማለት ነው ረሂመሁላህ አላህ ይዘንላቸውና ብለዋሉ፣ ለውማ አንዘለላህ አላሁ ጀለ ወዐላ በአያ ወርድ ኑሮ አውርዷል እንጂ ሁጀተን ማስረጃን ማለት ነው። አላ ኸልቂሂ በፍጥረታቶቹ ላይ ባያወርድ ኑሮ ኢላ ሀዚህ ሱረተ ይችን ሱራ ብቻ ቢሆን ማለት ነው። ይችን ሱራ እንጂ ለከፈትሁም ይቺ ሱራ ብቻ ቢያወርዳላ ይቺ ሱራ ታብቃቃቸው ነበር ብሎ ማለት ምንድን ነው? ሌላን ባያወርድ ብሎ ማለት ምንድን ነው? አውርዷል እንጂ ባያወርድ ሌላውን የወረደውን ሱራ ጠልተው አይደለም። ይቺ ሱራ ታብቃቃቸዋለች ብሎ ማለት ሌላ አይውረድ እያሉ አይደለም ማለት ነው። ይቺ ሱራ ትልቅ ነች። ከያዘችው አህካም አንጠር ሶስት የተውሂድ አንቀጾችን ይዛል። ሶስት የተውሂድ አይነቶችን ይዛለች። ሌሎችም አህካሞች አሁን ያልናቸውን ጨምሮ ብዙ ነገር ነው እስቲንባጥ የሚያደርጉባት።
ስለዚህ እቺ ሱራ ታብቃቃቸው ነበር አሉ ኢማሙ ሻፊዒ ማለት ነው አላህ ይደላቸውና። وقال البخاري إمام البخاري بلو رحمه الله الله يدلاتشونا باب العلم قبل القول والعمل يمي الباب الله شو الزلاي من قالوا العلم قالوا اوقت قبل القول كان جرم والعمل كسران بفيت يقدم الله لما جمر يوم مسرجة يامتولنو إمام البخاري على علم لالنو مالتنا لذي يمو والدليل مسرجة قوله تعالى قوله نجرنا تعالى كف على الله سبحانه وتعالى نجرنا الله سبحانه وتعالى من الألف على موك إيه مخاطبه لنبياتنا نبياتنا التعزز بنجر هلو لساتش مخاطب هنا نجر لين يوم تزازنا فعلم إلى الله هوك سلزي نبي إنيان نو مالتنا الله فعلم على أوك أنه نجروا مالتنا لا إله أي لا معبود بحق بأونتي من ملك أملاك إلا الله ألا بهونجي በእውነት የሚመለክ አምላክ አለመኖሩን እወቅ ማለት ነው። በእውነት የሚመለክ አምላክ አለመኖሩን እወቅ አላህ ብቻ ቢሆን እንጂ ማለት ነው። በሐቅ የሚመለክ አምላክ የለም ማለት ነው። ማ ቢሆን እንጂ አላህ። የውሸትስ አምላክ ሞልቷል። ግን በሐቅ የሚመለከው ማን ነው? አላህ ብቻ ነው። ወስተግፊር አላህ ማርታ ጠይቅ ሊዘንቢከ ለወንጀልህ ማርታ ጠይቅ ወሊልሙእሚኒን ለወንድ አማኞችም والمؤمنات لسيتوች አማኞችን ማርታ ጠይቅ አላቸው አላህ ጀለ ወዐላ ነብዩን ሰለላሁ ዐለይሂ ወሰለም። አላህ አሁን እዚህ ላይ ፈበዲያ ጀመረ بالعلم መጀመሪያ በኢልም ነው የተጀመረው። መጀመሪያ አላህ ጀለ ወዐላ ነብዩ ምንድነው ያላቸው? እውቀት ነው ያላቸው። አላህ በእውቀት ጀመረ ማለት ነው። قبل القول والعمل قبل በፊት القول ከንግግር والعمل ከስራም በፊት መጀመሪያ በምን ጀመረ አላህ ጀለ ወዐላ? በእውቀት ነው የጀመረው ማለት ነው። ስለዚህ መጀመሪያ ተሁሉም በፊት ማወቅ ይቀደማል። ከስራም ዱዓ ተማረግም ተሁሉም በስተፊት ምን ይቀደማል ማለት ነው? እውቀት ይቀደማል ማለት ነው። ኢንሻአላህ ሁለተኛው ደግሞ ይሰራላችኋል። አስተያየት ታላችሁ ኮሜንት ላይ ጣፉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።